ማሊክ የውሚዲን ትልቁ መንግስት ትልቁ ንግስና የውመል ቂያማ ነው። ታላቁ ቀን አንድ ብቻ ንጉስ በጣም ነው የሚያሳምነኝ። አንድ ብቻ ንጉስ ሁሉም በዛ ንግስና ስር ይሆናል። ማሊክ የውሚዲን ይሄ ለሆነ ጌታ ኢያከ ነዕቡድ ወኢያከ ነስተዒን በፍጽምና አንተም ብቻ እንገዛለን፣ ካንተም ብቻ እርዳታ እንጠይቃለን። ምን አይነት አተረጓጎም ነው! ምን አይነት አምላክ ነው ይሄ! ይሄ ነው ሃይማኖቴ። ኢያከ ነዕቡድ ወኢያከ ነስተዒን። ከዚያስ ኢህዲነ ሲራጠል ሙስተቂም ቀጥተኛው መንገድ ምራን። በጣም የምትችለው የማወቅ መንገድ ድረስ ትሄድና ትቆማለህ። ለምሳሌ በፍልስፍና በጣም ጥጌጃለሁ ሲባል ጥራዝ ነጠቅና ትምክህት እንዳይሆንብኝ በትህትና ያስልኝ በተቻለ መጠን አዎ አንብቤያለሁ ፍልስፍና በጣም ለረጅም ዓመታት። ግን ፍልስፍናው ልኩን ያውቃል። የፍልስፍና ትልቁ ጥቅም ተረጋግተህ እንድታስብ ያግዛል። ግን እውነትን ግን አይነግርህም። እውነትን የመፈለግ ሂደት ነው። እውነት ማለት በፍልስፍና የማትደርስበት ፍጹምነት ነው፣ ግን ለመድረስ የምትታትርበት። ምክንያቱም ፍጹምነት ከሰው ልጅ አይመነጭም፣ ከመለኮት ነው። ስለዚህ በፍልስፍና እውቀት በኤክስፒሪየንስ ይገኛል፣ የቀኑ ባለ ተሞክሮ በምክንያት ይገኛል፣ እዛ ጋር ይቆማል። ስለዚህ የወህይ የራእይ አስፈላጊነት መሰረታዊ ይሆናል። እዛ ወህይ ወይም ራእይ ላይ ፍጹም የሆነ ቃል ሲመጣ ቃሉን መመዘን መመራመር ትችላለህ። በዚያ ሂደቴ ውስጥ ቢስሚላሂ ራህማን ራሂም ከሚለው ኢህዲነ ሲራጠል በርግጥም ለምን ፍጹም የሆነን ጌታ አየህ በሱ ትክክለኛ መመራቴን በጭንቅላቴ ማረጋገጥ አልችልም። እርዳታ ጠይቃለሁ። ማንን? ፍጹም የሆነውን አምላክ። ከሱ እርዳታ ለመጠየቅ እሱን እገዛለሁ፣ በሱ ስርዓት እመራለሁ። በስርዓቱ ስትመራ ማሊክ የውሚዲን ታላቁ ንጉስ ነው። ታላቁ በአንድ ሀገር ውስጥ አንድን መንግስት ህግና ስርዓት ስትገዛ ስታከብር ነው መብት የምትጠይቀው። ታላቁ ንጉስ ማሊክ የውሚዲን አየህ እርዳታም ከሱ እንጠይቃለን፣ እንገዛለን። ቀጥተኛው መንገድ ምራን።